የተናገሩ የእግዚአብሔር መላእክት ወይም ቅዱስ ገብርኤል በዕለተ ልደቱ የተናገረው ቃሉ የተነገረው ጌታ በተወለደባት በዚያች ሌሊት መንጎቻቸውን በሜዳ ሲጠብቁ ላደሩ እረኞች መልአኩ ታላቅ ደስታ የምስራች እነግራችኋለሁና አትፍሩ ይላቸዋል። ይሄ ቃል ከ2018 ዓመት በፊት በቤተልሔም አውራጃ መንጋቸውን ሲጠብቁ ላደሩ ዓለም ለናቃቸው ከግምት ከሚዛን ላልከተታቸው እረኞች የተናገረው ቃል ዛሬ ስለ ታላቅ ደስታ ነው የምንነጋገረው። መቼም ተፈጥሯዊ ባህሪያችን ሐዘን አይፈልግም። ቢሆንልን ቢሳካልን እግዚአብሔር ቢያበጅልን ያለ ሐዘን ብንኖር ደስ ይለናል። የጎደለ ሳይኖር በደስታ በሞተ ሥጋ የሚጠራ ሳይኖር በደስታ መገፋፋት መጠላላት ሳይኖር በደስታ እጅ አጠረ ሁኔታ ተመሰቃቀለ ብሎ መተከዝ በሌለበት በደስታ መኖር የማይናፍቅ ሰው። እነዚህ ሁሉ ደስታዎች ትልቅ ደስታ አይደሉም። የምንወዳቸው በሕይወት ቆይተው አብረውን ቢኖሩ የምናገኘው ደስታ፣ የጎደለብን ነገር መልቶልን የምናገኘው ደስታ፣ የታመመው አካላችን ተፈውሶ የምናገኘው የጤና ደስታ ታላቅ ደስታ ሊሆን አይችልም። እነዚህ ደስታዎች ምድራዊ ጉዳዮቻችን በመሳካታቸው የምናገኛቸው ምድራውያን ናቸው። ለመሆኑ የደስታ ትልቁ ምንድን ነው? ዛሬ ስለ ትልቅ ደስታ ነው የምንነጋገረው። የቱ ይሻላል? ታናሹ ደስታ ወይስ ትልቁ ደስታ? ትልቁ ደስታ ጀምር አይሻል? ታላቁ ደስታ። አይዟችሁ ነፃ ነቃ ብላችሁ መልሱ። ደከማችሁ እንዴ? የትኛው ደስታ ይሻላል? ታላቁ ደስታ መርጠን ነው መነሳት ያለብን። ቅድም ያነሳኋቸው ደስታዎች ታናናሽ ናቸው። ሌላ የላቀ ደስታ አለ። ሌላ ከፍ ያለ ደስታ አለ። ስለዚህ ደስታ ነው ዛሬ የምንነጋገረው። ዕለተ ልደቱ ሲታሰብ ወይም ቅድም በቅዳሴያችን ሌሊት እንደሰማችሁት ዛሬ የተነበበልን ወንጌል የሉቃስ ወንጌል ምዕራፍ 2 ቁጥር 1 እስከ 12 ያለው። እዚህ ላይ ቁጥር 10 ላይ ያለውን ቃል ብቻ ነው የወሰድነው። ሁሉ ቢተነተኑ ናቸው። እኛ ግን ትኩረት የምናደርገው ስለ ትልቁ ደስታ። አሁን በዓለ ልደትን ስናከብር ትልቁ ደስታ ጾመን ቆይተን መመገባችን ይሆን? አይደለም። ትልቁ ደስታ ሰንብተን ሌሊቱን ጌታ በዚህ ሰዓት ተወለደ ብለን ያሳለፍነው የምስጋና ሰዓት ብቻ ይሆን? ሲገባል እንዲህ ይላል ወንጌላዊ ሉቃስ፣ በዚያ ወራት በየትኛው ወራት ጌታ ከሰማየ ሰማያት ወርጄ ከድንግል ማርያም ተወልጄ አድናችኋለሁ ብሎ ቀጠሮ ሰጥቶ ቀጠሮ በተፈጸመባት በምትጠናቀቅባት በዚያ ወራት፣ ያ ወር ወራት አይሳስ፣ ያ ወር ቅዝቃዜ የሚጸናበት ከባዱ ወር ነው። በዚያ ወራት ብሎ ይጀምራል። ወገኖቼ እግዚአብሔር አይቀጥርም፣ ተቀጠረም አይቀርም። ሰው ነው ቀጥሮ ቢቀርም፣ ሰው ነው አለው ብሎ ቢከዳው። ቀጥረን የካድን ቀጥረን የቀረን እኛ ነን። በተለያየ ምክንያት በቃሉ እምነት የሌለበት ቀጥሮ የማይቀር ታማኝ ነው እግዚአብሔር። እግዚአብሔርን ቅጠሩት። በገሊላ ቀድማችኋለሁ ብሎ ሐዋርያትን ቀጠራቸው። ገሊላ ቀጥሮ ኢያሪኮ አልጠበቃቸው። እዚያው ገሊላ ቀጥሮን አይቀር ነው እግዚአብሔር ቃሉን አክባሪ ነው። በዚያ ወራት ወንጌላዊ ሉቃስ በዚያ ወራት ብሎ መጀመሩ እግዚአብሔር የቀጠረውን ቀጠሮ ማክበሩን ለማስረዳት የተጠቀመበት ቃል ነው።
ለዚህ እኮ ነው በቅዳሴያችን ላይ የዘመኑ ፍጻሜ በደረሰ ጊዜ ይላል ቅዱስ ጳውሎስ ገላትያ 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከ ብሎ ይነግረናል። በቀጠሮ ነው የሆነው፣ በአጋጣሚ ያልሆነው የጌታ ልደት። የጌታ ልደት ቀጠሮ ነው። ቀጠሮ ነው። መቼ ነው ይሄ ቀጠሮ የተሰጠው? አዳም በሳተ ጊዜ። አዳም የሁላችን አባት። አዳም ሱት ወደ አጎደለ ይሄንን ዕፀ በለስ እንዳትበላ ተባለ። በሚስቱ በኩል የመጣበትን የሰይጣን ግፊት መቋቋም ስላልቻለ ያንን ዕፅ ቆርጦ በላ። በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈርዶበት ይኖር ነበር። ሰይጣን አሁንም የብርሃን መልአክ መስሎ አታለለው፣ ከሱባኤ ያስወጣው። ወገኖቼ በባለጋራችሁ በዲያብሎስ ወቁበት የሚለው መጽሐፋዊ ቃል ሰይጣን ከመንፈሳዊነት ለማናጠብ የማይጥረው ጥረት የለም። አዳምን ሱባኤ በገባ በ37ኛው ቀን እኔ እኮ ገብርኤል ነኝ፣ እግዚአብሔር ጸሎታችሁን ሰምቷል፣ አታልቅስ ናውጣ ብሎ ሱባኤ እንዲያቋርጥ አድርጎታል። እባካችሁ በጸሎት መንፈስ ውስጥ ሆናችሁ ከጸሎት የሚያናጥባችሁን የትኛውንም ጉዳይ እሺ ብላችሁ አትስሙ። ከእግዚአብሔር ጋር ከንጉሥ ጋር የምታደርጉትን ውይይት በምንም ምድራዊ ነገሮች አታቋርጡት። ይዞት ወጣ፣ በኋላ መልኩን አጠፋበት፣ ደንግጦ ወደቀ። ድንጋይ መታው፣ ደም ደማ። ያንን በቅጠል ጠርጎ ስለ ደሜ ስትል አለው እግዚአብሔር። ያንን ቀጠሮ ሰጥቶ በአንተ ደም አትድን፣ ነገር ግን ከልጅ ልጅ ተወልጄ አድንሃለሁ። መቼ? ከ5 ቀን ተኩል በኋላ ቀጠሮ ሰጥቶ። እግዚአብሔር በቀጠሮ ነው የሰራው። 5 ቀን ተኩል በእግዚአብሔር ዘንድ 5500 ዓመት ነው። ተመልከቱ። እኛንን ዘገየ የምንለው ቀጥሮ አይቀርም። እግዚአብሔር የሚቆጥረው በእሱ አቆጣጠር እንጂ በእኛ ቀመር አይደለም። ብዙ ጊዜ በእኛ ቀመር ቆጥረን እንደኛ ቆጠራ እግዚአብሔር እንዲመጣ የናፈቅንበት ጊዜ የለም። ዛሬ ጠይቀነው ጠዋት መልስልኝ ብለን ምንፋጠጥበት ጊዜ አለ። ዛሬ ጠይቀነው ጠዋት ሊመልስልን አይበጀንም። በእኛ ቀጠሮ ሳይሆን በእሱ ጊዜ ሲሰራው ነው ደጉ። ደጋግሜ ብያችኋለሁ፣ መጽሐፈ መክብብ ስናጠና ብለነዋል። ነገርን ሁሉ በጊዜው ውብ አድርጎ ሰራው። 9 ወር ከ5 ቀን በማኅፀን መቆየት ያለበት ሕፃን በ5ኛ ወሩ ልወለድ ብሎ ቢመጣ የምትታቀፉት ልጅ የሆነ እንደዚያ ማለት ሁሉ በጊዜው ነው የሚያምረው። ዘር ያለ ጊዜው ጮርቃ ነው። ጽንስ ያለ ጊዜው ደም ነው። በጊዜው ግን የሚታቀፉት የሚስሙት ልጅ ይሆናል። ጸሎታችንን እናስተካክል። የተንሸዋረረ ጸሎት እግዚአብሔር አይቀበል። ጌታ ሆይ በእኔ ጊዜ ቀመር ሳይሆን በአንተ ጊዜ ስራ በሉት። በቀጠሮ መጣ። በዚያ ወራት አለልቃስ በዚያ ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ንጉሥ አዘዘ። አውግስጦስ ቄሳር ምን ብሎ አዘዘ? ስማችሁን ተመዝገቡ። በአጭር ቃል እንዲገባን ይሄ እንደምታውቁት የሕዝብ ቆጠራ ማለት እቆጥራለሁ። ለምንድን ነው ሰው መቁጠር ያስፈለገው? ይሄ ንጉሥ ራሱ በትዕቢት ከፍ ሊያደርግ ነው። እኔ እኮ የምመራው ሕዝብ ይሄን ያህል ነው። ዳዊትም ሕዝብ በቆጠረ ጊዜ እግዚአብሔር መቅሰፍት አስመርጦት ነበር። ታስታውሱ? ይኸው በብሉይ ኪዳን አልተርከውም። አሁንም ይሄ ትእዛዝ አወጣ። ምን ብሎ? ቆጠራ እንድትቆጠሩ ያኔ ነዋሪ ናትና ነዋሪ ነውና እመቤታችንና ዮሴፍ ይቆጠሩ ዘንድ የመጀመሪያ ጽሕፈት በመሆኑ ወደሚቆጠሩበት፣ ወደሚጻፉበት፣ ወደሚመዘገቡበት ወደ ቤተልሔም ወጡ ይላል። ይሄ ሰው ልቡናው ተቀስቅሶ ንጉሡ መዘግባለሁ እጽፋለሁ ብሎ አዋጅ ሲያውጅ ጽሕፈቱ የሚከናወነው ቤተልሔም አውራጃ ነው ብሎ ሲወስን እሱ በራሱ ፈቃድ የወሰነ ይመስልናል እንጂ ያስወሰነው እግዚአብሔር መንፈስ ቅዱስ ቀጠሮውን ሊፈጽም መንገድ እያመቻቸ። ወገኖቼ አንዳንድ ጊዜ እግዚአብሔር ጉዳዩን ለመፈጸም የተለያዩ መንገዶችን ይጠቀማል። ሕመም መጠቀሚያው ሊሆን ይችላል። በሕመም ቤት አውሎ
ውጪ ከሚገጥመን የከፋ ስቃይ እግዚአብሔር ሊከልል ያቆያል። እግዚአብሔር መከለያ ጥበቡ ብዙ ነው። እግዚአብሔር መጋረጃ መንገዱ ብዙ ነው። ይቆጠሩ ዘንድ ወጡ። ቀድሞ ግን ትንቢት ነበረ። ነቢየ እግዚአብሔር ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም፣ ቅድም በጸሎታችን ያነሳ አንቺ የኤፍራታ ክፍል የሆንሽ ቤተልሔም በይሁዳ ሀገር ከነገሱ ነገሥታት ከኖሩባቸው ከተሞች ብትበልጪ እንጂ አታንሺም። ወገኖቼ እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣል ብሎ ተንብዮ ነበር። ያ ቀጠሮ እንዲከወን እግዚአብሔር ያላመነውን በትዕቢት ልቡን ለማሳበጥ ሕዝቡን ለመቁጠር የተነሳሳውን ንጉሥ ተጠቀመ። ይቆጠሩ ዘንድ ወጡ ይላል። እዚህ ጋር አንድ ነገር ያሳየናል። እግዚአብሔርን ፍሩ፣ የምድር ነገሥታትን ሕግ አክብሩ የሚል መርህ አለው። እንዲያውም ቅዱስ ጳውሎስ በሮሜ መልእክቱ ምን ብለዋል? ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛል። እንደ ፈርዖን የጨከነ ይሁን ወይም እንደ ሌሎች ነገሥታት የሚራራ መታዘዝ ግዴታ። ታዘው ወጡ ዮሴፍና እመቤታችን። እዚያ ሲደርሱ ማደሪያ ስፍራ መፈለግ ግድ ነበረና የት እንረፍ ብለው ቦታ መፈለግ ያዙ። ከናዝሬት ነው ወደ ቤተልሔም ሄዱት፣ ሀገራቸው። በሚያደርጉት ፍለጋ ውስጥ እነርሱ የሚያድሩበት ስፍራ ማግኘት አልቻሉም። ለምን? ከእነርሱ ቀድመው የገቡ እንግዶች ስፍራውን ይዘውታል። ይሄንን ሌላ ሀገር ሄዳችሁ ገጠመኙ የእናንተ ቢሆን እንዴት ልብ እንደሚሰብር አድርጋችሁ አስቡ። የምትጠለሉበት በሌለበት ሁኔታ፣ የምታርፉበት ባላገኛችሁበት ሁኔታ፣ ሌሎች ስፍራዎች በሰው ተይዘው ማደሪያ ብታጡ ጅብ ሊበላኝ ነው በሜዳ ብለን መሰበራችን አይቀርም። ተንከራቱ። አማራጭ የለምና ወደ ከብቶች ግርግም አመሩ ይላል። እስቲ በአይነ ህሊና ይታያችሁ። ይሄት ማደሪያ ቤት ውስጥ ቢገቡ የጊዜውን አየር መቋቋም ይችሉ ነበር። ነገር ግን ከብቶች ወደሚያድሩበት ግርግም ገቡ። ወቅቱ የብርድ ወራት። በዚህ አስጨናቂ ወቅት አማራጭ ሲጠፋ ራሳቸውን ከብት ግርግም ውስጥ አገኙት። ይገርም። በማህፀኗ አሐዜ ዓለም በእራሁ የሚባለው ዓለምን በእጁ የያዘውን ጌታ ተሸክማ እመቤታችን ማረፊያ ማደሪያ አጣች። አንዳንድ ጊዜ እግዚአብሔር ከኔ ጋር ሆኖ ይሄ ሁሉ ነገር ለምን ደረሰብን እንላለን። አዎ እግዚአብሔር ከኛ ጋር ሆኖ ብዙ ሊደርስብን ይችላል። ስለደረሰብን ጉዳይ የሚያውቀው እግዚአብሔር ነው። ከደረሰብን በላይ የሚደርስልንም ታማኝ ነው ስሙ እግዚአብሔር። ለምን ይሄ ደረሰብኝ የእግዚአብሔር ሆኜ አትበሉ። ለምን ይሄ ሁሉ በሌላ የእግዚአብሔር ልጅ ሆኜ ብላችሁ አትመረሩ። ከደረሰብን በላይ የሚደርስልን ታማኝ ነው። በማህፀኗ ዓለምን በእጁ የያዘውን በሰማይም እያለ በምድር ያልጎደለውን ጌታ የያዘች ወላዲተ አምላክ ማረፊያ ማደሪያ አጣች። ሌላው ተሽቀዳድሞ ይዟል። አዎ መድኃኒታችን ኢየሱስ ክርስቶስ የሚያርፍበት ስፍራ አጣ። ዛሬስ ስፍራ አግኝቶ ይሆን እኛ ሕይወት ላይ? ዛሬስ እርሱ የሚያርፍበት ስፍራ አግኝቶ ይሆን በእኛ ሰውነት ላይ? ይሄ ነው ጥያቄ። አጣች። ወደ ከብቶች ግርግም ገቡ። እዚያ ስትደርስ የመውለጃዋ ወራት ደረሰ ይላል። አያችሁ፣ ጉዳዩ ቀጠሮ ነው ብያችሁ ነበር። የመውለጃዋ ወራት ደረሰ። እንደ ሴቶች ምጥ ጭንቅ ሳይሆን የለባትም እመቤታችን። ተጨንቃ አልወለደችው። ደጋፊም አልነበራትም። አምጣ አይደለም የወለደችው። ማማጥ መጨነቅ ለእመቤታችን አይቀጸሉም። እንዲያም አልገጠማትም። እንዴት ትሉኝ ከሆነ ከአንስተ ዓለም ተመርጣለች፣ ጸጋ የሞላብሽ ሆይ እንደተባለች እንዳትረሱ። እስኪ በሉት ይሄንን ቃል ጸጋን የተሞላብሽ ወይ በሉ። አይዟችሁ። እኔ እንኳን ትክትክ እያልኩ እየታገልኳል። ጮክ በሉ። ዛሬ አብረን ነው የምንጫወተው። ጸጋን የተሞላሽ ወይ አው ጸጋ የሞላብሽ የሚለውን ቃል ዝም ብላችሁ እስቲ ያሰላስሉ። ምን ይላል ቅዱስ ጳውሎስ? ከአሁን በፊት አንስቼዋለሁ እሱን ጥቅስ በዚህ በዕብራውያን ትምህርታችን።
ጸጋ ልዩ ልዩ ነው ይላል አይደል? ለአንዱ የመዘመር፣ ለአንዱ የመስበክ፣ ለአንዱ ደግነት፣ ለአንዱ ማስታረቅ ይሰጠዋል። ጸጋ ልዩ ልዩ ነው ይላል። እኔ ያለኝ ጸጋ ለዮናስ ሊኖረው አይችልም። ለጋይ ዝናቤ ጸጋ ልዩ ልዩ ነው ይላል። እመቤታችን ጋር ሲመጣ ግን ቅዱስ ገብርኤል ምን አለ? ምልዕተ ጸጋ፣ ጸጋ ምን ያለብሽ ይሞላልሽ። አሁን የእመቤታችን ጸጋዋ ይሄን ትችላለች ይሄን አትችልም አትባልም። ምልዕተ ጸጋ የመላብሽ ታየች። ክብሯ ልዩ ነው ምንለው ዝም ብለን አለ። ይሄ ቃል ብቻውን ክብሯን ይናገራል እንዴ! ጸጋ ልዩ ልዩ ነው ብሎ የተናገረ መጽሐፍ መንፈስ አንድ ነው፣ ጸጋ ልዩ ልዩ ነው ተብሏል። እኔ የሚኖረኝ አንድ ጸጋ ይኖር ይሆናል። እመቤታችን ግን ምልዕተ ጸጋ ተብላለች። ታዲያ ምልዕተ ጸጋ እመቤታችን ጸጋ የሞላባት እናታችን እንደ ሴት ምጥ ፀሐይ ጭንቅ አልነበረባትም ብንል ይገርማል? በፍጹም የመውለጃዋ ወራት ደረሰ። ማንም የላትም አጠገቧ። መቼም በመውለድ ታሪክ ውስጥ ያለፋችሁ እናቶች እኔ ከምናገረው በላይ ታሪኩን በስሜት እንደምትከታተሉ አምናለሁ። የመውለጃዋ ወራት ደረሰ። በዚያው በከብቶች ግርግም ውስጥ ዓለምን በእጁ የያዘውን በማዳን ቀጠሮ የመጣው አዳምን ለማዳን ቀጠሮ ሰጥቶ የመጣውን ጌታ ወለደችው በከብቶች ግርግም ውስጥ። የሚገርም ነው። እዚያ ከብቶች ግርግም ውስጥ በብርድ ወራት ልብ በሉ። አሁንም ከብቶች ግርግም ሲወለድ ጉዳዩ ቀጠሮ ነው፣ ገጠመኝ አይደለም። አሁን አንዳንዶቻችን እንዲያው መንገድ ላይ እየሄዳችሁ በጣም አሰቃቂ ከሚባል ከሆነ አደጋ ብትተርፉ፣ እኔ እኮ ዛሬ በቃ አልቆልኝ ነበርኩ በአጋጣሚ እኮ ነው ገና ጠፍ ስር ሄዳምኩት ነው አይደል? ምንድነው እግዚአብሔር ጣልቃ ገባ እንላለን። በአጋጣሚ ወገኖች፣ አጋጣሚ የሚባል ሁኔታዎች ሁሉ በእግዚአብሔር አሰራር ውስጥ የሚያልፉ ናቸው። ከብቶች ግርግም ስትወልደው በነቢዩ ኢሳይያስ በኩል እግዚአብሔር የሰጠው ቀጠሮ ነበረ። በሬና አህያ የጌታቸውን ጋጣ አወቁ ብሎ አስቀድሞ ነቢየ እግዚአብሔር ዳዊት ጌታቸውን የሚያውቁ እንስሳት እንደሆኑ ቀጠሮ ሰጥቷልና በዚያ በግርግም ልጇን ስትወልደው በጨርቅ ስትጠቀልለው ሰውነቱ መሟሟቅ ስላልቻለ ሳያቋርጡ እንደ ሙቀት እንደዚህ እንደናንተ ሀገር ሂተር እንደ ሂተሩ እስትንፋስ ገበሩ ይላል እንስሶቹ። እነሱ እንኳ በዕለተ ልደት አስተዋጽኦ ነበራቸው። እንዲያውም በተርጉማን ምን ብለዋል? ዛሬ ሚዳቋ ዘላለች። ብዙ እንስሳት በደስታ ብዙ ታሪክ አከናውነዋል። በጨለማ የተወለደው ልብ በሉ፣ በጨለማ በሌሊት ልደቱ በሌሊት ሆነ። በዚያ ጨለማ እንስሳት እስትንፋሳቸውን ገብረው አሟሟቁት። ለምን በሌሊት በጨለማ ተወለደ? በኃጢአት ጨለማ ሳላችሁ የማበራላችሁ እኔ መጣሁ ብሎ ያሳያቸው እኮ ነው። እግዚአብሔር ድንቅ ነው። በኃጢአት ጨለማ ሳለን በእኛም ልቡና ብርሃን ኢየሱስ ክርስቶስ ይወለድልን። አሜን በሉ። በኃጢአት ጨለማ፣ በአለማወቅ ጨለማ፣ በስህተት ጨለማ፣ በጉስቁልና ጨለማ፣ በጥላቻ ጨለማ ውስጥ ሳለን ብርሃን ጌታ ተወልዶ ልባችንን ያቅናልን። በጨለማ በከብቶች ግርግም ውስጥ አህያን መቼም የማይነካት የለም። በሬም ቢሆን ቀልበን ቀልበን የመጨረሻ ሲሳዩ እንደ ዛሬው ማድረግ ነው አይደል? እንደ ዛሬው ማድረግ ነው የመጨረሻ። እንደ ዛሬው ገብቷችኋል አይደል? እንደዛ ይሁን መጨረሻቸው እንንቃቸዋለን። አህያማ ከምን ቁጥር ትገባለች? ደክማ ደክማ እንዲያውም በሬው ተቀልሞ ሲያበቃ መልሶ ለእኛ ካሳ ይሆነናል። አህያይቱ ጉልበቷን ትገብርልናለች። ካረጀች ካፈጀች በኋላ ወድቃ ትቀራለች። የሚገርም እንዲህ ሚዛን የሌላቸው ሚዛን የሌላቸው በደመ ነፍስ ያሉ እነዚህ እንስሳት ጌታ ተወለደ ብለው ገበሩለት። አያችሁ፣ በጌታ ልደት አስተዋጽኦ የማያደርግ ፍጡር የለም ማለት። እመቤታችን የበኩር ልጇ ወለደች። በኩር መጀመሪያነትን ያሳያል እንጂ ተከታይነትን አያሳይም። የበኩር ልጇ በቤተልሔም ቤተልሔም ማለት ቤተ ህብስት ማለት የእንጀራ ቤት ማለት ቤት ነው። ልሔም እንጀራ ነው። በእንጀራ ቤት የሕይወት ምግብ ኢየሱስ ክርስቶስ ተወለደ። የእንጀራ ቤት ይባላል ቦታው።
ምድራዊ እንጀራ በልተነ ሆድ እንግዳ ነው። ዛሬ የበላ ሆድ አቤት አቤት ትናንትና ጫንክብኝ ክትፎ አልቀረ ቁርጦ አልቀረ ሐሙስ አልበላም ብሎ ተረጋግቶ ይውላል። ሆድ ሁሌ እንግዳ ነው። አያችሁ፣ የዚህ ዓለም እንጀራ እንዴትም ብንበላው ነገ መልሳችሁ አምጡ ይላል። ምድራዊ እንጀራ ተብሎ በተሰየመች አንዲት አነስተኛ መንደር ቋያ በቅሎባት አውሬ ሲፈነጭባት በነበረች ታናሽ ጎስቋላ ሰፈር የሕይወት ምግብ ጌታ ኢየሱስ ክርስቶስ ተወለደ። እንዴት የተናቀውን እንደሚያከብሩ ታያላችሁ። ያቺ ከተማ የተናቀች ናት። ንጉሥም ነግሶባት አያውቅም። ቋያዋ ተመንጥሮላት እንኳ አያውቅም። የተናቀውን ማክበር ያውቃል ጌታ ኢየሱስ። ናቁኝ፣ አቃለሉኝ፣ አሙኝ፣ ያሳነሱኝ፣ ገላመጡኝ፣ እኔን እኮ እንደ ተራ ነው የሚቆጥሩኝ እያላችሁ ለተሰበራችሁ ለምንሰበር ትልቅ የተስፋ ትምህርት ነው። የተናቀውን የሚያከብር ንጉሥ አለ። ዓለም ይናቃችሁ፣ ሰው ይጥላችሁ፣ ሰው በሰው ሚዛን ያሳንሳችሁ። የተናቀውን የሚያከብር ጌታ የሕይወታችሁ ንጉሥ ይሁንላችሁ። ይህን አትዘንጉ። የተናቀውን የሚያከብር ጌታ የተናቀችቱን ቤተልሔም የሕይወት ምግብ እርሱ ተወልዶባት አከበራት። ማክበር ትፈልጋላችሁ? የተናቀውን ወደሚያከብር ቅረቡ። አሁን እኮ የመጣችሁት ወደሚያከብረው ንጉሥ ነው። የተናቀውን ከፍ ከፍ ወደሚያደርግ ሞገስ ወደሚሰጥ ጌታ በቤተልሔም በዚያ በከብቶች ግርግም የበኩር ልጇን ወለደችው። በኩር የመጀመሪያ ነው። ያለ ተፈጥሮ ድንግልና ነው የተወለደው። የእመቤታችን ነገር መቼ የሚደንቅ ነው። ወለደች ስንል ተራ ልደት እንዳታደርጉት። እናንተ በወለዳችሁ ቀን ስንቱ ነበር የከበባችሁ? ስንቱ ነበረ ምጡ ቀለል ብሎ በሰላም እንድትገላገሉ የጸለየላችሁ? ስንቱ ከበባችሁ? ስንቱ አጀባችሁ? እመቤታችን ብቻዋ የወለደችው ግን ያለ ተፈጥሮ ድንግልና። እስኪ በሉ አይዟችሁ፣ ጮክ በሉ ብያለሁ። ቀደም እኔ አሁን አይሰማኝም። አልተሰማኝ። ምንድን ያላችሁ? ድንግልናዋ ሳይፈታ ማለት ነው። እመቤታችን ድንግል ወእም ትባላለች። እስቲ ድንግል ወእም እንደገና ድንግል ወእም ማለት ድንግልም እናት እናትም ድንግልም ይሆናሉ። ድንግል ከተባለች ምን ልትሆናችን? እናት ከተባለች ደግሞ ምን አትሆን? ድንግል። አሁን ይሄን ስንል ላልተረዳልን እኮ በጣም ግራ ይገባል። ይህን ሰው አንድ ነገር ጠይቁት። መጀመሪያ ጌታ ይችላል ወይ? እመቤታችን ድንግል ናት፣ ደግሞ እናት ናት። ሌላ ጣጣ ውስጥ ለሚከታችሁ ሰው በአጭር ቃል የምትሰጡት ምላሽ ነው። ጌታ ይችላል አይችልም ብሉት። መልሱ ምንድን ነው? ይችላል። እዚያ ጎልጎታ መካነ መቃብሩ ጋር ውሰዱት። ከአሁን በፊት አንስቼዋለሁ። ጎልጎታ ላይ ውሰዱት። መቃብር እንደተዘጋ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል መድኃኒታችን ከሞት ተነሳ። ደቀ መዛሙርት ወዳሉበት መንገድ ገብቶ ሰላም ለእናንተ ይሁን አላቸው። በተዘጋ መቃብር መነሳት የቻለ ጌታ ለያው 33 ዓመት ከሞላው በኋላ መቃብር እንደተዘጋ መነሳት የቻለ ጌታ በድንግልና ተወለደ ብንል የሚገርም አያችሁ። የበኩር ልጇን አለ። በኩር መጀመሪያን ያሳያል እንጂ ተከታይ ልጅ አላት ማለት አይደለም። የበኩር ልጇ ወለደችው፣ በጨርቅ ጠቀለለችው። በዚያ ምድር ይላል። ልብ በሉ። አሁን ወደ ቁጥር 10 እየመጣ ነው። በየትኛው ምድር? በቤተልሔም። ያቺ ምድር ማናት? ቤተልሔም። ከላይ እየተናገርኩ ስለመጣሁ ከኔ ጋር ናቸው አይደል? አላችኋል? እስካሁን ሰላም ነው። በዚያች ምድር አለ። መጀመሪያ ሲጀምር በዚያ ወራት አለ። በየትኛው ወራት? ቀጠሮ ሰጥቶ በነበረበት በዚያ ወራት። አሁን ደግሞ በዚያች ምድር አለ። ያቺ ምድር ማናት? ቤተልሔም። መልሱ ያይዟችሁ። በያቺ ምድር ማናት? ቤተልሔም። በዚያች ምድር መንጋቸውን ሲጠብቁ ያደሩ እረኞች ነበሩ። እሑድ ዕለት ከጌታችን 9 ንዑሳን በዓላት መካከል አንዱን አስበን ነበር አይደል? ምን ይባላል? ያሰብክ ኖላዊ እረኛ ማለት ነው። እረኝነት መርህ አለው። መንጋን ከመጠበቅ ከማሰማራት ጋር መንጋን ሊነጥቅ ሊበላ የመጣ አውሬ ጋር መፋጠጥ ይጠይቃል።
መጽሐፈ ሳሙኤል ቀዳማዊ ምዕራፍ 17 ላይ ዳዊት ምን አለ ይላል። በጣም ይገርመኛል። ዳዊት ሳሙኤል ቀርነቅብ የንግስና ቅብ ሊቀባ ወደ እነ ዳዊት ቤት ተልኮ መጣ። ሲሄድ ልጆችን አምጣ አለ። በጣም ይገርማል እኮ አንዳንድ ቤተሰብ ልጆቹን በእኩል ሚዛን አያይም። ይሄ ደግሞ ቤት ያፈርሳል፣ ልጅ ያበላሻል። ልጆቻችሁን እኩል አሉ። አባት ልጆችን አምጣ ሲባል በቁመት ዘለግ ያሉትን በመልክ ውብ ናቸው የሚላቸውን ልጆች አሰለፈ። መጡ ተራ በተራ። የተዘጋጀው ዘይት አይፈላም፣ አይሰናዳም። ይሄ አይደለም አሳልፈው፣ ይሄ አይደለም አሳልፈው ይላል። አላልና ቀርነ ዘይቱ አልፈላቢ ሌላ ልጅ አለ እንዴ አለ። አንድ ከብቶች ሊጠብቅ ያሰማራሁት ልጅ አለ። አሁን ልጆች በሱ ዘንድ እኩል ናቸው ሊቆ ነው። አንዳንዴ እኔ እንደው በቃ ከልጆቼ ሴት ልጅ በጣም ወዳት ሌላ ነገር ይሄ ኪሳራ ነው። ይሄ ኪሳራ ነው። በልጆች ዲና ማደጋ ያመጣል። ልጆች ሁሉ እኩል ናቸው። አታበላልጡ፣ ከፍ ዝቅ አታርጉ። አንዳንድ ጊዜ የኛ አስተዳደር ነው ልጆች የሚያበላሽ። ከፍ ዝቅ ስታረጉ እኔ እኮ አባቴ ጠላይ ነበር እናቴ ብቻ ናት የምትወደኝ የሚል መበላለጥ ይመጣል። አታብሉ፣ እኩል ሁኑ። እንዲያውም አንዳንዴ ወንዱን እንደ ሴት እየጠሩ ያበላሸዋል። ወንዱን አንቺ ይለዋል። እኔ ስፍራ አልጠራም እንጂ እኔ ማውቀው አንድ አካባቢ ያለ እዚህ አካባቢ ወንድ ልጅ አንቺ ነው የሚባል። አንቺ ደህና ነሽ ብለን ገጠር ነው ወገኖቼ። ሰው በተሰጠው ጾታና ጸጋ ነው መጠራት ያለበት። እንዳታበላልጡ። ልጅ አለ ወይ አለ። አዎ አንድ እረኛ። ያ እረኛ መርህ ነበር። አንበሳና ድብ ከመንጎቼ ሊነጥቅ ይመጣል። እኔ ከአንበሳና ከድብ ጋር ተናጥቄ መንጎቼን አድናለሁ ይላል እረኛው ዳዊት። እረኝነት በረሃ ነው። እረኝነት በረሃ ነው። የሚገርም ነው። እረኝነትን የሚያውቀው ዳዊት በመዝሙር 22 ላይ ምን አለ? እግዚአብሔር እረኛዬ ነው። እረኛዬ ማለት ተሸካሚ ማለት። ምክንያቱም እረኛ በእግሯ ብትደክምበት እግሯ ቢሰበር ተሸክሟት ነው የሚሄዱ፣ ጥሎ አይሄድም። ተሸካሚ ማለት እረኛዬ ነው አለ። እረኛ ሸፋኝ ነው። አውሬ እንዳይበላቸው እንስሳቶቹ መንጎቹ ሸፍኖ ይይዛል። እግዚአብሔር እረኛዬ ነው ማለት ሸፋኝ ማለት ነው። ስንት ዘመን ተሸከመን፣ ስንት ቀን ሸፈነን እግዚአብሔር። አንተን እኔን፣ አንቺን፣ እናንተን ስንት ቀን ሸፈነን። ሸፋኙ ንጉሥ ስሙ ብሩክ ይሁን። የከለለን እግዚአብሔር ስሙ ከፍ ከፍ ይበል። እንዴት ድንቅ ነው! እረኝነት መርህ አለው። አሁን ቤተ ክርስቲያናችን ያለፈውን ሰንበት ኖላዊ እረኛ ስትል ቆየችና ወዲያው ቀጠል አድርጋ ልደቱ ሲከበር ደግሞ መንጋቸውን በሜዳ ሲጠብቁ ያደሩ እረኞች። እረኛ እንቅልፍ የለውም ተግቶ። እኛ አሁን ብዙ ጊዜ እኮ እንቅልፍ ላይ ያለን። አሁን በነገራችን ላይ ትደክማላችሁ፣ ትሰራላችሁ። አዎ አውቃለሁ። ብዙ ዋጋ ከፍላችሁ ታመልካላችሁ። አዎ አውቃለሁ። ከእንቅልፍ ቀንሳችሁ ግን ትጸልያላችሁ ወይ? የለም አይ እግዚአብሔር ባያውቀው ዛሬስ ደክሞኛል እንግዲህ አልጸለይኩም እግዚአብሔር ባያውቀው የለም እያለ እኮ የሚሄድ ሰው ዘመዶች ያለ መንበርከክ አይሆንም፣ ያለ ጸሎት አይሆንም። ጸልዩ። ከእንቅልፍ ቀንሶ ይጸለያል ወገኖቼ። አሁን ይሄ ዘመንስ ምንተኛበት ዘመን ነው። ያስተኛል እንዴ? እማንተኛባት እኮ ሌሊት ደግሞ ትመጣለች። ጥዝጣዜው ሲበረታ፣ ህመሙ ሲጸና ደግሞ የህመም ብልግናው አንዱን ሌሊት 30 ቀን ያደርገዋል፣ ያረዝመዋል፣ እንቅልፍ ይነሳል። አፍጠን የምናድርበት ቀን መምጣቱን አይቀር ከሆነ አሁን ከእንቅልፍ ሰውቶ መንበርከክ አይሻልም? አሁን ዛሬ ከቀሩት ሰዎች መካከል ብዙዎቹ ብታይ አሁን እንደው ሌሊት እዛ ነው ስራ ባድሬ ነበር እንደው እንቅልፉ ከበደብኝ እኮ ቢለኝም ሊኖር ይችላል። መስዋዕትነት ያልተከፈለበት ሰማያዊ ጸጋ ማግኘት አይቻልም። መስዋዕትነት ነው ሰማያዊ ሽልማት የሚያሰጥ። መንጋቸውን ሲጠብቁ ላደሩ እረኞች የጌታ መልአክ ወደ እነርሱ መጣ። የሚገርመው መልአክ እግዚአብሔር ሲመጣ አንብቡት፣ የጌታ ክብር በዙሪያቸው አበራ። መላእክት ሲመጡ የጌታ ክብር ያበራል። አሁን አንዳንድ ገብርኤል ምን አቋት እንዴ? ገብርኤል ነው እንጂ የጌታን ክብር የሚያበራልን እሱ ሲመጣ ነው የሚበራልን። ይኸው አንብቡት ቤታችሁ፣ በጣም ጥልቅ ነው እኮ ቃሉ። የጌታ መልአክ ሲመጣ በእረኞቹ ዙሪያ የጌታ ክብር አበራ። አንደኛ አልተኙ፣
ከተኙ መንጎቻቸውን አውሬ ስለሚበላባቸው መንጋቸው እንዳይበላ አፍጠው ያደሩ ናቸው። አያችሁ፣ እግዚአብሔርን ክብሩን የሚገልጠው ለተጋ ነው። ትጉ። ዛሬ አልተመለሰም፣ ትጉ። የዛሬውን ጠይቃችሁ አልሆነም፣ ትጉ። የዛሬ ዓመት የዛሬ 10 ዓመት አልቅሳችሁ ነበር፣ አዎ ትጉ። መትጋት ነው ደግሞ እንዴ። በትጋት ማን አብነት ይሆነን? አዎ እናንተ አብነት ናቸው። ይኸው ተግታችኋል፣ ዛሬ የተገኛችሁ። በአንተ ጋር ይሆን እያገለገልኩ ነው እኔ፣ በአንተ ጋር ይሆናል። ስንፍና፣ ሀኬተኝነት እርባና የለውም። ተግተው ላደሩት መልአከ እግዚአብሔር ተገለጠ። ያ መልአክ የእኛ ጠባቂ፣ የእኛ አማላጅ፣ ስናነባ ቢደርስልን ሁላችሁም በምስጢር የምትጠሩት የእኛ ባለሟል ቅዱስ ገብርኤል ነው። ለእኛም ይምጣልን፣ ለእኛም ይምጣልን። መጣላቸው። የጌታ ክብር አበራ። ደከማችሁ ይብቃ። አስራ ገብቻ ነው እንደከም ልቀጥል ትንሽ ይብቃችሁ። ራስህን እያዳመጥክ እኔ እንግዲህ አንዴ ገብቼበታል። እንግዲህ በኋላ ቅቶኝ ባትሪ ጨርሼ ከተኛው እንግዲህ በፈረቃ እየተመላለሱ የጌታ ክብር አበራላችሁ። ያ መልአክ ናልን የምንለው ቅዱስ ገብርኤል ነው። ቅዱስ ገብርኤል ልዩ ነው ዘመዶች። ተግተው ላሉ የማይገለጥ መልአክ አይደለም፣ ይገለጣል። የጌታ ክብር በዙሪያቸው አበራ። ገና ሲያቸው እነዚያ አርበኞች ፈሩ። አይተው ማያውቁትን ብርሃን አዩ። አያችሁ፣ ገብርኤል አያስፈልግም ለሚላችሁ የጌታ መልአክ ሲመጣ እኮ የጌታ ክብር አብርቷል። መላእክት ሲመጡ የጌታ ክብር ይበራል እንጂ አይደበዝዝም። ለምንድን ነው መልአኩን ተው የምትለኝ? በሉ ጠየቅ። እኛ ችግራችን አሁን እኮ አይነገርኳችሁም። በእርግጠኝነት እንደ የዛሬ ሳምንት እስቲ የገባችሁን መልሳችሁ አብራሩን ይተንብናል። ምን እንደሆነ ትጋት እኮ ስለሌለን። አንድ ሰው ደግሞ ማተቡን በጥሶ ከመስመር ሲወጣ ጮሌዎቹ ጋር ሲሄድ በአንድ አውቶማቲክ ላይ አድርጎ ጥቅስ ሲናገር አይታችኋል። ምንም እኮ ሌላ ተአምር ኖሮ አይደለም። ሐሰቱን ያሸመድዱታል። እኛ ቢያንስ በአፍ በመጽሐፍ ብለን ለመርታት መቼም የትምህርት እጥረት የለብንም። ምንድነው ችግራችን? መላንሰን ቃሉን አናጠና። የእኛ ችግር ይሄ እውነት ነው። ብንነጋገር እቤታችንም መጽሐፍ ቅዱስ ገልጠን እናውራ፣ እናንብብ፣ እንነጋገር ብንል አንዱ ምንድነው አንቺ ነው ጴንጤዎች እንዴ ሊላችሁ ይችላል። ወይም ሌላ ሰው ይመጣል። እንዴ የእግዚአብሔር ቃል ለመናፍቅ አልተሰጠም። ቅዱሳት መጻሕፍትን መርምሩ፣ አንብቡ፣ ተነጋገሩ። ማነው ለነሱ የሰጠው? ያ ጠላት እኮ እኛን ከመስመር ለማስወጣት እኮ ነው ተግቶ እያጠና ያለው። ተዋሂዶ በምስጢር የረቀቀች ናት እንዳትሰንፉ። ይኸው ሌላ ጥቅስ አያስፈልግም። አሁን ስለ መላእክት እስቲ ቅዱስ ገብርኤል ያማልዳል የሚል ድጋፍ ይፈልጋ አስነብኛል። ይሄ ብቻ አይበቃም ወይ? መልአኩ መጣ፣ የጌታ ክብር ዙሪያቸው አበራ። ገብርኤል ሲመጣ የጌታ ክብር የሚበራ ከሆነ ገብርኤል አያስፈልገኝም ለምን እላለሁ? ይኸው ነው ጥያቄ። አበራ። ደነገጡ ይላል። ፈራ። አይተው አያውቁማ። አሁን አይታችሁ የማታውቁት መልአክ መጥቶ ዙሪያችሁ በብርሃኑ ገገን ቢጥለቀለቅ ገብርኤል መጣልኝ ብላችሁ በደስታ አትፍነከነኩ። ፈሩ፣ ደነገጡ ይላል። ሰው ስለሆነ ቅዱስ ገብርኤል ግን ምን አደረገላቸው ይላል። በጣም ይገርማል። የጌታ መልአክ ወደ እነርሱ ቀርቦ የጌታ ክብር በዙሪያቸው ሲያበራ እነሱ ሲደነግጡ እንዲህ አላቸው፣ አትፍሩ አላቸው። ፍርሃትን አርቆ መናገር ለመላእክት ልማድ ነው ይላል። ዘካርያስንም ሲገለጥለት ምንድን ያለ? አትፍራ አይደለ? አትፍራ ብለው ነው የሚጀምሩት መላእክት። አሁን ብዙ ሰው ጥሩ ነው፣ ፈሪሃ እግዚአብሔር ጥሩ ነው፣ ለመላእክት ክብር መስጠት ጥሩ ነው። ግን መፍራትና ማክበር የተለያዩ ናቸው። ቅዱስ ገብርኤልን ልናከብረው ይገባል። ነገር ግን በእያንዳንዱ ጉዳይ ቁጣው ይወርድብኝ ይሆን ይቀስፈኝ ይሆን እያላችሁ በፍርሃት መንፈስ ራሳችሁን አታሸሙ። እሱም ከፍርሃት አርቆ አጽናንቶ ተጋቢ ያደርጋል። ፈሪሃ እግዚአብሔር ጥሩ ነው፣ ማክበር ጥሩ ነው። መልአኩ ሲመጣ የጌታ ክብር ሲበራ አዲስ ትዕይንት ሲመለከቱ ደነገጡ፣ ፈሩ። መልአኩ የጀመረው ግን አትፍሩ። እግዚአብሔር እኛም ፍርሃታችንን ያረቀልን። ስንት የሚያስፈራችሁ ነገር አለ። የልጆቻችሁ ነገ ያስፈራችኋል። የግል ሕይወታችሁ ነገ ያስፈራችኋል። ብዙ ነው። አሁንማ ያለውን የዓለምን ምስቅልቅል ስናይ ምንም አያስፈራል። ሁሉ ድንጋጤ ላይ
አትፍሩ የሚለው ቅዱስ ገብርኤል ይምጣልን። አሜን አሜን በሉ። አሜን። አትፍሩ የሚለው መልአክ ይምጣልን። አሜን። አትፍሩ አላቸው። አትፍሩ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና። ለማን ሁሉ? ለሕዝቡ። ለማን ሁሉ? ለሕዝቡ። አሁን በዚህ በጌታ ልደት ቀን ሕዝብ ሁሉ መስማት ያለበት ታላቅ የምስራች ታላቅ ደስታ አለ። ለሕዝብ ሁሉ ባድሎ አይደለም፣ ለይገሌ ወይ ገሊታ አይደለም፣ ለሕዝብ ሁሉ። ለሕዝብ ሁሉ ከተባለ ጉዳዩ የአደባባይ ነው ማለት ነው። የአእላፋትን ዝማሬ አይታችኋል። ለሕዝብ ሁሉ ያለ ገደብ ያለ ወሰን ለሁሉ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ። ምንድን ነው ያ ታላቅ ደስታ? ዛሬ ይላችኋል። የዛሬዋ ሌሊት እዚያ አህያና በሬ ለተወለደው ሕፃን እስትንፋሳቸውን እየገበሩ እነዚህ እረኞች እሳት አንድደው መንጎቻቸውን በትጋት እየጠበቁ እየተሟሟቁ ሳሉ ዛሬ የሚገርም እኮ እመቤታችን ደጋቢ የላትም፣ ብቻዋን አንዲት ናት። ለወለደቻት አንዲት ናት ይላል። አንዲት እመቤታችን አንድ አለችም። አንዲት አምሳያ የላት። ይሄን ያለ ጥርጥር ነው፣ በልባችሁ ጻፉ። እመቤታችን አምሳያ የላትም። ሰይጣን ይደንግጥ፣ መናፍቅ ይፈር፣ ተዋህዶ ቃሏ ይሆን አንዲት። እርሷ እንዲያ በብርድ ወራት ብቻዋን እንስሳት በእስትንፋሳቸው እያሟሟቁ እረኞች ከበው እሳት እየሞቁ ሌላ ብርሃን ሲመጣ የእነሱን ብርሃን ናቁት። የጌታ ብርሃን ሲመጣ የእናንተ ብርሃን ያስጠላችኋል። እስከ ዛሬ እንዲህ ነበር እንዴ? የእሱ ብርሃን ይምጣልን። አሜን ይሁን። አሜን። የእሱ ብርሃን ሲመጣ የእኛ አምፖሎች ተራ ነው። ይሄ የምድሩ ብርሃን እኮ ዋጋ እያስከፈለን ነው። የእኛ ብርሃን ሁልጊዜ ዋጋ ቢከፈልበት፣ የእሱ ብርሃን ግን በነፃ ነው። ለፀሐይ ይከፈል ዋጋው ስንት ይሆን ነበር? ለፀሐይ ለምትሞቁት አሁን ቬጋስ ላይ እኔ መቼም ሰሞኑን እዚህ ሳክራሜንቶ ነበር። የፀሐይ ብርሃን ሳላይ ያወጣ ልክ ቬጋስ ስመጣ ደግሞ በአጋጣሚ ፀሐይ አቤት እንደው እግዚአብሔር ተመስገን ብርሃን ማለት እንዴት ደስ ይላል። አሁን ለፀሐይ ለምናየው የሰማይ ፀሐይ ዋጋ ክፈሉ ብንባል ዋጋው ስንት ነበር? እኛ እኮ በነፃ ስለሆነ እኮ ነው የቀለለብን። በነፃ ስለሆነ ቀለለብን። ግምት አልሰጠነውም። የእኛን እንንቀዋለን። የተሻለው ክብር ሲመጣ የጌታ ክብር በዙሪያቸው አበራ፣ ፍርሃትን አራቀና ታላቁን ደስታ ነግራቸዋለሁ። ዛሬ አላቸው። ዛሬ እናንተ እዚህ ሰዓት እየተሟሟቃችሁ ባላችሁበት በዚህ ምሽት በዳዊት ከተማ ይላቸው። ለምን ዳዊትን አነሳ? የተወለደው የዳዊት ልጅ ስለሆነ፣ የተወለደው በሥጋ ስለሆነ፣ ዘር የሚቆጠርለት ጌታ ስለሆነ ዛሬ በዳዊት ከተማ ታላቁ ደስታ ምንድን ነው? መድኃኒት እርሱም ክርስቶስ ጌታ የሆነ ተወለደ። እግዚአብሔር ይመስገን፣ ጌታችን ተወለደልን። እግዚአብሔር ይመስገን፣ ኢየሱስ ክርስቶስ ተወለደልን። እግዚአብሔር ይመስገን፣ አማናዊ መድኃኒት ተወለደልን። እግዚአብሔር ይመስገን፣ ጨለማውን የሚገፍ ጌታ ተወለደልን። እግዚአብሔር ይመስገን፣ በቀጠሮ ሊያድነን የመጣው ጌታ ተወለደልን። አሜን። ታላቁ ደስታ መድኃኒት ተወለደ፣ ለሕዝብ ሁሉ የሚሆን መድኃኒት። ከዚህ በላይ ደስታ ብዙ ነገር አሳዛኝ የሚሆነው በዓለማችን ላይ ደስታችን ተነፍቆ የምንኖርባቸው ምክንያቶች መፍትሄ አልባ ስለሆኑ አይደል? ታላቅ ደስታ አለን፣ መድኃኒት ተወለደላችሁ። አሁን ዓለም መድኃኒት ያጣችለት ብዙ ጉዳይ የለም አለ አለ። ለያዛችሁ ህመም መድኃኒት ተገኘ ብትባሉ፣ ዓለም ላስጨነቃት ጉዳይ እኮ መድኃኒት ተገኘ ብትባል ስንቶች ያርፉ ይደሰቱ ነበር። ታላቁ ደስታ የተወለደው መድኃኒት ነው። መልሱልኝ፣ ምንድን ነው መድኃኒት? የሚጠቅመው ቆመው ሲያዩት ነው ወይስ ሲወስዱት? ሲወስዱት አይዟችሁ ይመስማማው በለው ጨረሱ። እንግዲህ እየጨረሻለሁ። አይዟችሁ አትፉ፣ ከዚህ በኋላ እንሰራለን። መልሱልኝ፣ መድኃኒት የሚጠቅመው ሲወስዱት።
አለቀ። መቼም በማየት የሚፈውስ መድኃኒት የለም። በእርግጥ እስራኤል እዚያ ምድረ በዳ እያሉ እባብ ሲነድፋቸው ለሐዲስ ኪዳን ምሳሌ እንደሆነ ሲያሳይ ያንን በዓላማ ላይ የተሰቀለውን የነሐሱን እባብ እዩ ብሏቸው ነበር። ችለው ያዩ በማየታቸው ዳኑ። ችለው ማየት ያልቻሉ ዓይናቸው የፈዘዙ ደግሞ ያንን የነሐስ እባብ መታ ሲያደርግላቸው ድምፁን እየሰሙ የዳኑ አሉ ይላል። ሌላ ተታውስ ወገኖች፣ መድኃኒት በተወለደበት ቀን በሽተኛ ሆነን እንዳናድር እንጠንቀቅ። ዛሬ በዚህ ሌሊት በሽተኛ ሆኖ ያደሩ ብዙዎች አሉ። በምን በሽተኛ የሆኑ ዛሬ እኮ ልደት ነው ብለው በመጠጣት ጉበታቸውን ያሳበጡ፣ ዛሬ ጌታ ተወለደ ብለው ከክብር ያነሱ፣ በዝሙት የወደቁ፣ መድኃኒት በተወለደበት ሌሊት በሽታ ሸምተው ወደ ማጀት የገቡ ወልፎች ይኖራሉ። ታላቁ ደስታ መድኃኒት ነው። የኔ ጉዳይ ፈውስ የለውም አትበሉ። የኔ ጉዳይ ትዳሬ አይፈወስ፣ ጤና አይፈወስ፣ ልጆቼ አይፈወሱ፣ ነገር አይፈወስ አትበሉ። የተወለደው መድኃኒት ጌታ ስለተወለደ ስሙ የተመሰገነ ይሁን። ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግሥቱን እንድንወርስ አምላክ በቸርነቱ ይርዳን። የሁላችን ፍጻሜ እግዚአብሔር ያሳምርልን። ወስብሐት ለእግዚአብሔር።